አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የራሚ ኤንድ ብራ ቻናል ቤተሰቦቻችን ሁላችሁንም ሰላም ብለናል። በየለንበት ሰላማችሁ ብዙ ትረፍረፍ ይበልልን። እንግዲህ የምንወዳቸው የምናከብራቸው የጽናት ድራማ ተከታታይ ኪራና ጽናት እንግዲህ ዛሬ በድጋሚ ልቧ ተሰበረ ማለት ነው። ኪራ ለጽናት ሲል እንግዲህ ህይወቱን አሳልፎ እንግዲህ ተለያዩ ማለት ነው። በጣም ያሳዝናል። እንግዲህ ቤቲ ተብዬዋ በጣም ረባሿ፣ በጣም ጨካኟ፣ በጣም ጭራቋ እንግዲህ ክብር የሌላት እንኳን ይቅርና ለጽናትና ለኪራ ለሰራተኛ ራሱ በጣም ክብር የሌላትና ሰራተኛን እንግዲህ እንዴት እንደምታሰቃያት ሁላችንም እያየን ነው። እንግዲህ ጽናትና ኪራዬ በድጋሚ ሊለያዩ ነው። ይህ ማለት እንግዲህ የጽናት ልጅ የገደለችባት ቤቲ ብትሆንም ነገር ግን ደግሞ ዛሬ በድጋሚ ኪራዬን ለማግባት ደፋ ቀና እያለች ትገኛለች። እንግዲህ ጽናት እንግዲህ ምን አይነት ምላሽ ምን አይነት ሪያክሽን እንደምታሳይ እንግዲህ ዛሬ በሚለቀቀው ቪዲዮ ወይም ነገ በሚለቀቀው ቪዲዮ ልናይ እንችላለን። እንግዲህ የኪራ ጓደኛ አንቺ ሰይጣን ውጪ ከዚህ ቤት እያለ በጣም ተናዶ በጥፊም ለመምላት ገፍትሯት ይሄዳል ማለት ነው። ጽናትዬም እንግዲህ በጣም ተናዳ አንቺ ግን ምን አይነት ምንድን ነው ያደረግሽው ኪራዬን በማለት እሷን ስትላት ከዚህ በኋላ ኪራዬ የኔ ነው ስትል መለሰችላት ቤትዬ። እንግዲህ ጽናት ራሷን በመያዝ በጥፊ መታችው ማለት ነው ኪራዬን። ከዚህ በኋላ ቤቲ ከኔ ጋር ነው የምትኖረው፣ ስለዚህ የፈለገ መሄድ ይችላል፣ የፈለገ ደግሞ መቀመጥ ይችላል በማለት ኪራዬ ቤቱን ለቆ ወጣ ማለት ነው። እንግዲህ ይች ሰይጣን ወይም በሏት ወይም ደግሞ ጭራቋ ፍሏት እንግዲህ ወደፊት ምን አይነት እንደሚያጋጥማት የሰውን ሕይወት ለመበጥበጥ የሰውን ማንነት ለመጥበጥ የማታደርገው ነገር የላትም። ጭራሽ ብላ ደግሞ እንዳያችሁት እግሬና ጠበኝ ናሸኝ። ስለዚህ የጽናትና የኪራ እንግዲህ ቪዲዮ አላቸው። እንግዲህ አብረው ተኝተው ይሆን የሆነ ነገር አድርገው ይሆን ሰው ገለው ይሆን የሚታወቅ ነገር የለም። ቪዲዮን በሚዲያ ነው የምታቀለ በማለት በማስፈራራት እንግዲህ ኪራዬን አስፈራርታ ከጽናት ጋር እንድትለያይ አድርጋለች ማለት ነው። ጽናት ግን አላመነቻትም። ማለትም እንግዲህ ተዝ ቀደም ኪራዬ ጽናትን ብዙ ቢበዳት ቢያሰቃያትም ነገር ግን ዛሬ ግን ተቀይሮ ፍቅርን ንጹህ ፍቅር ንጹህ ትዳር ንጹህ ልቦናዋን ስቷት ልቧን ስቷት ነበር ያለችው። ነገር ግን ዛሬ እንዴት ተቀየረ? እኔ እሱ መቼውም አይበድለኝም፣ መቼውም አያስከፋኝም፣ ስለዚህ መቼውም እንደዚህ ስለማያደርገኝ የሆነ ነገርማ ሆኗል ኪራዬ ምናምን እያለች እንደውም ከዚህ ካሳለፈችው ህይወት ነው እንትን ያለች ማለት ነው የተማረችበት። ከዚህ በኋላማ ህይወታችንን ከዚህ ቀደም እንደበጠበጠች ከዚህ በኋላ ግን አልፈቅድላትም፣ ስለዚህ እከታተላታለሁኝ ከዚህ በኋላ እንደዚህማ ልታደርገን አትችልም በማለት እንግዲህ ጽናትዬ ወደፊት ጉዞዋን ቀጥላለች። ማለትም ከዚህ በኋላ ልቤ አይሰበርም፣ ነገር ግን ኪራዬ እንደዚህ የሆነበት ምክንያትማ የሆነ ነገር አለ በማለት ጥርጣሬ ውስጥ ገብታለች ጽናት ጀግናዋ። አዎ እንደዚህ ነው መሆን ያለበት። ዝም ብለን እኛ አንዳንድ ጊዜ ሴቶች የሆነ ነገር እንሰማና ከዛም በኋላ ዝም ብለን የፈለግነውን ሪያክሽን እና የፈለግነውን ነገሮች እንወስዳለን። እንደዛ መሆን የለበትም፣ እንደዛ መሆን የለበትም። እና ጽናት የሆነ በቃ ራሷን ገደፍ አድርጋ ከዚህ ካሳለፈችው ህይወቷ ጠንከር ብላ ከዚህ በኋላማ እንዲህ ሰው እንዲጎዳኝ አልፈልግም፣ ከዚህ በኋላማ እንዳትጎዳኝ አልፈቅድላትም በማለት እንግዲህ ከዚህ በኋላ ያው እንደማትጎዳት ነው የተናገረችው። እንግዲህ ጽናትዬ ጽናቱን ይስጥሽ ነው የሚባለው። እንዲሁም ደግሞ የሰራተኛዋ በጣም ታናድዳለች። ሰራተኛ እንግዲህ የተቀጠረችበት እንግዲህ ልጇን ለማዳን እነሱን ህይወት ለመጥበጥ እና እነሱም የፈጠረውን ነገሮች በማየት በመስማት እሷን በማስገባት ተባብራት ነበር። እንደዛም ሆኖ ግን የሰራተኛዋ ክብር ራሱ ዝቅ ብሎ እንደዚህ ስትሆን በጣም ታናድዳለች። እንግዲህ አንዳንድ ጊዜ ልጅን ለማሳደግ ልጅን ለማዳን ብዙ ነገር ለማድረግ ሲባል የማይደረግ የማይፈነቅል ነገር የለምና ጽናትዬ ደርሳትባት ነበር። ምንድነው ልጅ ያለሽ እንዴ? አንቺ እኮ ልጅ እንደወለሽ ምናምን በቃ ስሜቱ ምናምን ያለሽ ምናምን ትላታለች ማለት ነው። አዎ አንዳንድ ጊዜ የሰው ልጅ በመውለድ ብቻ አይደለም ዝም ብሎ በቃ የሆነ ነገር አለ አይደል? እንደዛም ማድረግ ይችላል። እና እሷም እንደዛ ነው ያሰበችው በቃ። እና ጽናት ራሱ ሰራተኛዋን ጠርጥራታለች የሆነ ነገር እንዳላት የሆነ ሪያክሽን እንዳላት ምናምን ደርሳበታለች። እና ጽናትዬም ጎበዝ ጠንካራ ሆናለች።
እንግዲህ ዛሬ ጽናት ድራማ ላይ ምንድን ተማራችሁ ቢባል የሰው ክፋት እንደዛ አይደለም። ጽናትዬ ደግሞ ሁሉም ሰው አማኝ ናት። ሰው ትወዳለች ባንዴ፣ ሰው ታከብራለች ባንዴ፣ ሰውን ዝቅና ማዛለፍ አትወድም። የሆነ በቃ እንደዛ አይነት ሪያክሽን ያላት እና የቤቲ ቅናት ግን በጣም ከባድ ነው የምር። ከዚህ በኋላ ግን ጽናትን እንድትጎጃት አልፈቅድብሽም ብሏል ኪራዬ። አዎ ከዚህ በኋላ መፍቀድም የለበት ማለትም ይኸው ከዚህ ቀደም እንደጎዳት ልጇቸውንም እንደገደለችባት አላመነም ነበር፣ ብዙ ነገር እንዳደረገችበት። ነገር ግን ከዚህ በኋላ ግን እሷ ክፉ እንደሆነች አውቋል። የሆነ ነገር ለእሱ ብቻ እንድትሆን ይፈልጋል። በቃ እሷ የእሱ ብቻ እንዲሆናት ነው የምትፈልገው። ቤቲ ግን በጣም ኃይልነቷ ኦማይጋድ። እንግዲህ ናሆምዬ ተናዶ በጥፊ ብሎ እንዲሁም ደግሞ ገፍትሮ ወጣ ማለት ነው። እንዲሁም ጓደኛው ናሂ ጓደኛ ደግሞ እንግዲህ ምን አይነት ሰይጣናት እያለች እየተመካከረች ትገኛለች። በጣም በሚያሳዝን መልኩ ቢሆንም ማለት ነው፣ ግን በጣም ክፉ ናት። እና እንግዲህ ከዚህ ቀደም ኪራዬ ይችን ቤትዬን እንግዲህ በትዳርም ሆነ በጓደኝነት አብረው ሊኖሩ ይችላሉ። ህይወቷንም ሊያበላሽ ይችላል። ነገር ግን ያው አንዳንድ ጊዜ ህይወት እንደዚህ ነው። ህይወት በጣም ከባድ ናት እና በብዙ ነገሮች ሊጋጩ ሊለያዩ ይችላሉ። ነገር ግን ዛሬ ግን በቃ ከዚህ በኋላ ህይወቴን እንድታበላሻት አልፈቅድልህም። ጽናትና አንተም ደግሞ አንድ ላይ እንድትሆኑ አትፈልግም። አንተ ማለት የኔ ብቻና ብቻ ነህ ብላለች። እንግዲህ ዛሬ ደግሞ ነገ ደግሞ የሚፈጠረው ነገር አናውቅም። እንግዲህ ጽናትን ያገባል ይመርጣል ወይስ ቤትዬ በግዴታ ብትሆን ለጽናት ሲል ቤቴን ያገባታል የሚለውን አብረን የምናይ ነው የሚሆነው። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዳዲስ ቪዲዮዎቻችን ወደ እናንተ እናቀርባለን ማለት ነው ውዶችዬ። እና ከጽናት ድራማ እስኪ ምን ተማራችሁ? ምን ሳሳለፋችሁ? ምን አይነት ነገሮች ነው የተማራችሁ? እስኪ እንትናችሁን ወደኛ አስተያየት ተናገሩ ማለት ነው። ግን ጽናትዬ ጽናቱን ይስጥሽ ነው የምለው። የምር በጣም ከባድ ነው ከምላችሁ በላይ። ሰው እንዴት አይነት ክፉ እንደሆነ አያችሁ አይደለ? የሰውን ህይወት ተበጥብጦ የሰውን ህይወት ለመበጥበጥ እንግዲህ ኪራዬና ጽናትዬ በጣም በሰራተኛና በአስሪ ነገሮች ነበር የሚተዋወቁት። አሁን ላይ ግን እሱም ወደዳት፣ እሷም ደግሞ ቀስ ቀስ እያለ ስሜቱን ተረዳችው፣ ወደደችው። ከዛም በኋላ እንግዲህ ወደፊታቸው ለትዳራቸው፣ ለህይወታቸው፣ ለልጆቻቸው ነበር የሚያስቡ። ዛሬ ደግሞ ይቺ ጭራቋ መታ ህይወታቸውን ብጥብጥ ስታደርገው ምን አይነት ስሜት እንደሚሰማ አናቅም ማለት ነው። እና ይህንን ይመስላል የዛሬው። በጣም ያሳዝናል። እንግዲህ ጉጉት ነበረው ከጽናት ጋር ለመኖር ኪራ። ግን አንዳንድ ጊዜ ምቀኛ የሚባል ነገር አለ። ህይወታቸውን ለመበጥበጥ እንግዲህ መታለች። በጣም በሚያሳዝን መልኩ ጽናትዬ እንግዲህ ገጠሪዋ ማለት ነው።